وأشهد أن أن محمدا محمدا رسول الله ها رسول الله رسول الله ما شاء الله هو ترجمنا عندنا كركونه كالله ሌላ አምላክ የለም ብዬ መሰክራለሁ ሙሐመድም የአላህ መልእክተኛ እና ነብይ ናቸው ብዬ መሰክራለሁ ማለት ነው። ልጆቹን ፎሎ አድርጋቸው አቡከርን ኢስላማዊ የምትማሩበት ግሩፕ ያስገባዋል። ሁሌ ላይፍ ስለምገባ ስለሚገቡ እነርሱም ተከታተሏቸው። ትምህርታቸውን ጥያቄዎች በሚኖሯችሁ ጊዜ ደስ ያላችሁን ጥያቄ መታችሁ በነፃነት መጠየቅ ትችላላችሁ። ወንድሜ ጆ እንኳን ወደ ኢስላም ወደ ነብያት መንገድ መጣላለሁኝ። አመሰግናለሁ። እሺ ወንድሜ እሺ ቀጥሉ። የማርያም ወይንም አቤል ሰላም ይሰማል? አቤል ይሰማል። እሺ አቤል ምን ነበር? ሙስሊም ለመሆን ፈልጌ ነበር፣ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ኢንሻአላህ ትርጉሙ አሁን እንደተናገርኩት ነው። ለአንዳችሁ የተናገርኩት ለሁላችሁም ነው። ኢስላም መጣ እያለሁ ደግሞ ኢስላማዊ ትምህርቶችን እንድትከታተሉ ልጆቹን ፎሎ አድርጋቸው። አቡከር ግሩፕ አላቸው። ልጆች ከሰለሙ በኋላ ወንዶችም ሴቶችም ለወንዶች ለብቻ ለሴቶች ለብቻ ትምህርት የሚሰጥበት አለ። እዛ ትገባለህ። ኢስላማዊ ትምህርቶች ተከታተሉ። ጊዜ መልካም ጊዜ ወንድማችን። እሺ አይ ቀጥሉ። ይቅርታ። ሰላም አለይኩም። አብዱልከሪም ካለህ አንተም ትበል። እሺ ያው በቃ አንድ ፖይንት ብቻ አለ። እሺ ጆ ሚል አካውንት አዲስ ነው አወቅ። አሁን እንትን ያለ አካውንት መስለ ኦኬ። ምን መስለም ፈልገህ ነው? አዎ። ምን ነበር ሃይማኖት መጀመሪያ? ክርስቲያን። ኦኬ ኦርቶዶክስ። አዎ። እና የዛሬውን ውይይት አይተህ ነው ወይስ እንዴት ነው? ያው ሰው እንዲባር ነው። እሺ ከቤት ውጭ ቁጭ ብዬ ነው ላይ ያለሁት ማለት ነው። ኦኬ። እና የዛሬውን ውይይት አይተህ ያው ሻሃዳ መያዝ አለብኝ አልክ? ማሻአላህ። እሺ ሁሱ አለ ኢንሻአላህ አስቀጥለው። እሺ አብራኝ በለሽ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። እሺ አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ያህል ፎሎ አድርጋቸው። እነዚህን ወንድሞች ግሩፕ አላቸው። እስላማዊ ትምህርት የምትከታተልበት ግሩፕ ያስገባዋል። እንኳን ወደ ነብያት መንገድ መጣህ ብለናል። ጥያቄዎች በሚኖሩህ ጊዜ ሁሌ ላይፍ ስለምንከፍት ደስ ባለ ጊዜ መጥተህ መጠየቅ ትችላለህ ወንድማችን። እሱ ያ ማለት አሁን ለምሳሌ ቤተሰብ ውስጥ የሆነ ማለት ይሄንን ነገር ካወቁ የግል ጉዳይ በውስጥ በኩል ጻፍልኝ። በውስጥ በኩል የግል ሳይሆን አይደለም ጥያቄ ነው። እቺ ብቻ ነው ማለት ችግር የለውም። ከተለ ጆ ትከተለ ማለት ይሄንን ነገር እነሱ ሳያውቁት ማድረግ እችላለሁ ወይስ አልችልም? ማለት እነሱ ሳያውቁት ትችላለህ። እነሱ አይጠበቅባቸውም። ችግር የለውም። በግልህ በአንተና በአላህ መካከል ብቻ ነው ይሄ ነገር የሚፈለገው፣ በአንተና በአላህ መካከል እንጂ ቤተሰብ የግዴታ ማወቅ አይጠበቅበትም። አንተ በብቻ ማንም ሳያይህ አላህን መገዛት ትችላለህ። እና ያን ለማድረግ እስላማዊ ትምህርቶችን ይበልጥ እንድትማር ወንድሞች እዚህ አሉ፣ ያስገባዋል። ፎሎ አድርጋቸው። በተለይ አቡከርን። እሺ ሁሉንም ፎሎ አድርጌያቸዋለሁ። እሺ ወንድሜ
እንኳን ወደ ታላቁ የነቢያት መንገድ ወደ እስላም መጣ ብለናል። መልካም ጊዜ ይሆንልህ። እሺ ፋሽን ሰላም ነው፣ እንዴት ነሽ? ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? አለን እግዚአብሔር ይመስገን። እሺ መቀበል ፈልጌ ነበር። ዛሬ እየሰማሁት ነበረ። ደስ የሚል ፕሮግራም ነበረ። ትምህርት ያው መውሰድ ያለብንን ትምህርት ወስደናል። ትምህርት ነኝ በርታ። መልካም። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ወንድሞች፣ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ደስ ይላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ላይ ሆኑ እነሆ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብሎ እመሰክራለሁ ማለት ነው። ኢስላማዊ ትምህርቶችን እንድትከታተይ አድሚኖች ያናግሩሻል፣ በውስጥ ፎሎ ያደርጉሻል፣ ግሩፕ ያስገቡሻል። ተቀበለች እና ተከታታይ ሙስሊም ጓደኛ ካለችሽ በተለይ በአካል በምታገኛት ስለ ሶላት አሰጋገር ታስተምርሽና ሶላት መስገድን ትጀምራለሽ። ስምሽ ማን ነበር? ሀና ነበር። ሀና። እሺ ሀና ችግር የለው ስሙ። የምንወዳት የምናከብራት የእናታችን የመርየም ዓለይሃ ሰላም እናት ነች ሀና። አላህ በጣም ያወደሳት ያከበራት ታላቅ ሴት ነች። የድንግል ማርያም እናት ነች እና የእሷ ስም ነው፣ ባይቀየርም ችግር የለውም። ከፈለግሽ ደግሞ ሐናን ብትይ ወዛ ነው፣ ችግር የለውም። እንደተመቸሽ ስሙን መቀየር ግዴታ ይሆናል። አመሰግናለሁ። ፎሎ አረጋቸዋለሁ። እሺ ሐናና ሰላም። ሐናና ነው የሚለው። ሰላም እንዴት ነሽ? ደህና ነሽ? አለሁ ደህና ነኝ። አለን። እሺ ደህና ነሽ? እኔም ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። እሱን ላስብለውና ትርጉሙን እና ምን ማድረግ እንዳለባችሁ